ጋይስ እንደምን አላችሁ? ደህና ናችሁ ወይ? ዛሬ እንግዲህ በጣም ትልቅ ቀን ነው። ብዙዎቻችሁ ስትጠብቁት የነበራችሁት ቀን ነው። የመኪና ርክክብ ከጋሽ ሰሎሞን ጋር እንግዲህ በጣም በጉጉት እየጠበቁት ነበር። ብዙ ነገር እያጋጠሙ ነበር መሀል ላይ። ይህ ኢቨንት እንግዲህ ኤክስተንድ እያራራቅን የመጣ ነውና አሁን ደግሞ በጣም ደስ ብሎኛል። ቀኑ ዛሬ ነው። ጋሽ ሰሎሞን መኪናቸው ይረከባሉ ማለት ነው። አሁን እንግዲህ ጋሽ ሰሎሞን እየጠበቅን እንገኛለን። የሚገርም እራት ነው ያዘጋጀነው። የሚገርም በቃ ሁሉም ነገር ተዘጋጅቶላቸዋል። በቃ እንደ ንጉስ ዛሬ ሴሌብሬት ማድረግ አለብን። ጋሽ ሰሎሞን ደስ ይላቸው እንዲላቸው ማለት ነው። በጣም ኤክሳይትድ ነኝ። ብሩክ ሪል ስቴት ቴንክ ዩ ሶ ማች። መኪናውን እንግዲህ ይህ ትልቅ ነገር ነው ያላችሁት። ትሪፕል ኢ ሆቴል ደግሞ የሚገርም ቦታቸውን ሰጥተውናል ማለት ነው። አሳያቸዋለሁ በደንብ አድርጌ። ሰሎሞን መጥተዋል። እንግዲህ ኑ እስኪ እንቀበላቸው። እንዴት እንደሚያምሩ ግርማ ሞገሳቸው ለራሱ ጋሽ ሰሌ ከነ ልጆቻቸው ነው የመጡት። ጤና ይስጥልኝ ጋሽ ነበር እንደምን እንዴ? እርሶም ለራሱ በጣም አምሮቦታል። ሃይ እንዴት ናት? እንዴት ነሽ? እኔ ናት ሰላም ነው? ሃይ ወንድሜ እንዴት ነህ? ደህና ነህ? ወንድም አለ ና እስኪ እንደምን አላችሁ? ደህና ናችሁ? አምሮባችኋል። በጣም አምሮባችኋል። እሺ ነበር እንደምን አለ? ደህና ነህ ወይ? የኔ አባት ግርማ ሞገስ እኮ አይደለ? በጣም ያምራሉ። እንዴት ናችሁ? ደህና ናችሁ? አዎ ነግረውኛል። ታምራላችሁ በጣም የኔ አባት። አረ እንዴ ግርማ ሞገስ እኮ አታውቁም? አልገባችሁም? ጋሽ እንግባ እንዳዩት እኮ ነው። ወይኔ ጉዴ! አይ እንትን እኮ ነው ጋሽ ሰሌ በዛ እንሂድ ይመጣል። እኔ ራሴ ያመጣችኋለሁ። ኖ እኛ ራሳችን ነው ጋሽዬ። ኖ የኔ አባት ወይኔ ጨነቀኝ። አይ በዚህ ማን ነው የሚመጣው? እኔ አመጣዋለሁ ራሴ። እኔ ራሴ እጁን ይዤ አመጣዋለሁ። ደስ ያለው በጣም ይቀራል እንዴ? አረ ናሳ የታባቱ ያምራል በጣም። ስለዚህ ቴንክ ዩ እናመሰግናለን። ወደ አዳራሽ ልጁ ይመጣል። ችግር የለውም። ያው ገብቷል። መከራዬን ነው እንዳያውቁሽ ጥሩ ቦታ አዘጋጅተንላችኋል። እዛ ጋር በዚህ ጋር ያው ተሰፋ ኑ ጋሼ የኔ አባት ክቡራትና ክቡራን እንግዶቻችን መገናኛ ብዙሃን ባለሙያዎቻችን አክብራችሁ እዚህ መሀላችን ስለተገኛችሁ እጅግ እናመሰግናለን። ፕሮግራማችንን እንጀምራለን። ውጭ ያሉ እንግዶች ስላሉ ማዘጋጅ ነበር። ሌላውን ችግር የለውም። ዛሬ ደግሞ ማርያም ነች። አረ እግዚአብሔር የተመሰገነ ይሁን። ማርያም ትልቅ ነች እኮ ማርያም ሁሉም ነገር እውን ታደርጋለች። እኔ በማርያም ከማልኩ ሁሉም ስለቴ ነው የሚደርስልኝ። ምንም አይቀርብኝም። በቃ ሁሉም በጣም እኛ ያሰብን አይመስልም። እሷ ነች በጣም ነው ሁሌም በቃ እሷ ነች የምታስበው። እግዚአብሔር የተመሰገነ ይሁን። እናሳ እሱ የፈጣሪ እኮ ነው። እውነት ነው። ትክክል ነው የኔ አባት። በጣም ትክክል ነው። ምን ተሰማሁት አሁን እንደዚህ ሁሉ? እንግዲህ አንዳንድ ጊዜ ቃላት ያጥረኛል ይባላል፣ ወይም ደግሞ ከአይምሮ በላይ ነው የሚባለው። እንደሱ ነው የሆነብኝ። ኧረ በእውነት በጣም ይገርማል። አንዳንድ ህይወት በቃ እንደዚህ ነች። አጋጣሚዎች ደስ ይላል በጣም ናፒ ምድሪቷን ይባርክ። አንጋፋውን አርቲስት ሰለሞን ተካን እጅግ አድርገን እናመሰግናለን። እንግዲህ አንጋፋው አርቲስት ሰለሞን ተካ እንኳን ደስ ያለ፣ እንኳን አደረሰ። ብሩክ ሪል ስቴት ይህንን ቻሌንጅ በማዘጋጀት አዶናይ ቻሌንጁ እንዲሳካ ጥረት አድርጓልና ደግሞ ተሜ አፕል ስትሪም ደግሞ ይህንን እያመሰገነ በተለይ ደህና ናችሁ ወይ? እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ። ባይገርማችሁ ካናዳ ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ እዛኔ አንዲት እናት
መኪና እገዛለሁ የሚል ህልም ታይቶኝ ነበር የዛኔ ያለቀስኩበት ህልምም ነው because በጣም እውነታ ሆኖ ስለተሰማኝ አንድ ቀን ማደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰሎሞን እውን ሆነ ዋናው ደግሞ እውን መሆኑን ነው ማየውኔ እግዚአብሔር አሳይቶኛል እንግዲህ እውን ሆኗል በጣም ደስታ ይሰማኛል በጣም ትልቅ ምስጋና ይሰማኛል ጋሽ ሰሎሞን ሞዳቸው በጣም ትልቅ አንጋፋ አርቲስት ናቸው እውነት አመሰግናለሁ ሁሉም ላረጋችሁት ነገር አንዳንዴ አማርኛ የትንሽ እንትን ያላረጋችሁት ነው ላረጉት ስላረጉት አንዱ በጣም ምስጋና ይከልብ ነው ዛሬ እንግዲህ ከጋሽ ሰሎሞን ጋር ተገናኝተናል አዶናይ መኪናውስ እያላችሁ ቆይታችኋል በብዙ ነገሮች እንግዲህ አቆይተናል እስካሁን ማለት ነው እግዚአብሔር የተመሰገነ ይሁን ዛሬ ቀኑ ምንድነው ጋሼ 21 ነው ማርያም ተአምር ነው እንግዲህ መኪና ርክክቡም ልናረግ ነው ሰርፕራይዝ ልናረጋቸው ነው መኪናውን ግን አይታችኋል አላያችሁም እንግዲህ አሁን እሷ ነች አይደለችም እንጂ አናውቅም ማለት ነው አሁን ወደ ታች እንወርዳለን መኪናውም ያዩታል ጋሼ ማለት ነው እንሂድ እስኪ ወደ ታች እንወርድ ማመሰግነው የኔ ውድ ተባረክልኝ ደግልኝ በእውነት በጣም የሚገርም ነው የሚገርም እንግዲህ አዶናይ ትልቁን ኃላፊነት ተጭኖብሃል እናሳ እግዚአብሔር ወደፊት ያሳካል አሜን እስከ መጨረሻው ተጓዝ የኔ ውድ እግዚአብሔር ይስጥልኝ በጣም ተባረክ አመሰግናለሁ ቴንክ ዩ ነበር እንሂድ እስኪ እንሂድ እንያት አቤላ ቴንክ ዩ ነበር እንሂድ እስኪ እንሂድ እንያት Avila, how you doing, my brother? Yeah, bro. Congratulations. Thank you, man. That's my girl. Good to see you. Hi, how you doing? Nice to see you. That's my cousin. Say hi, say hi. Danana? Hi. How you doing? Okay, بوهلا. ايش اني قاشي we'll be back. How you doing, brother? Yeah, bro. Just kind of show we're going to have a dinner here, yeah? Don't leave. Cocktail and shit, yeah. እንደምን ነው የመጣው አድናቂ ነኝ እዛ አልጋዥን ያገኘው ባጋጣሚ ማለት ነው በጣም ደስ ብሎኛል አመሰግናለሁ አልጋዥ መጣ ሲሉ በጣም አድናቂ ስለሆንኩ ይመጣው አመሰግናለሁ ካንተ ጋር ፎቶ መናት ትፈልጋለህ በኋላ እመጣለሁ እሺ ከጋሽ ሰሎሞን ጋር ስለሆንኩ በጣም ነው የምታምሪው ደግሞ በዚህ እሺ ናፊላ እሺ ብሩክ ሪል ስቴት አጋዥነት በአዶናይ አስተባባሪነት ዛሬ የብሩክ ሪል ስቴት የቢዋይዲ ኤሌክትሪክ መኪና ለአርቲስት ሰሎሞን ተካ የሚበረከትለት ይሆናል በድጋሚ ክብራትና ክብራን እንኳን ደስ ያለን እንኳን ደስ ያላችሁ ለማለት እንወዳለን ይጨበጨባል ለሌላው ማሪያ ይሆናል ብሩክ ሪል ስቴት የሰራው ስራ አዶናይ ቲክቶከር አዶናይ የሰራው ስራ ሌሎችም አንጋፋ ለሆኑ አርቲስቶች እንዲሁ እንዲበረከት ያስችላልና ተነሳሽነቱ እንዲቀጥል ነው በዚህ አጋጣሚ መልእክታችንን እናስተላልፈው እና ቲክቶከር አዶናይ የሰራው ስራ ሌሎችም አንጋፋ ለሆኑ አርቲስቶች እንዲሁ እንዲበረከት ያስችላልና ተነሳሽነቱ እንዲቀጥል ነው በዚህ አጋጣሚ መልእክታችንን እናስተላልፈው እና እዚህ ግባ አንድ ላይ መስጠት ይቻላል ችግር የለም መቼም እዚህ ቤተሰብ አለና እዚሁ በቁማችን ምን እንደተሰማቸው ውድ ባለቤቴ ብሏል ወይ ሚስቴ የክፋት ደስታ መፍቀደ ይሄ ነገር ተሳክቶ በማየታችን እንኳን ደስ ያለን እንላለን የአርቲስት ሰሎሞን ተካ ባለቤት እንዲሁም ልጆቹን አንዳንድ ደቂቃ እድል እሰጣቸዋለሁ እንደተሰማቸው እዚሁ በቆምንበት እንዴት አመሻችሁ እግዚአብሔር ይስጣችሁ ኢትዮጵያዊ እኔ ብዙም ማውራት አልችልም እግዚአብሔር ይስጣችሁ ኢትዮጵያ በውጭም ያላችሁ ከዚህ በኋላ እንኳን አዶናይ እግዚአብሔር ይስጥህ እግዚአብሔር ይባርክህ አባቴ አሜን ቴንክ ዩ
እሺ የመገናኛ ብዙሃን ባለሙያዎች ሌሎች እንግዶቻችን በድጋሚ እጅግ አድርገን እናመሰግናለን። ክብረት ይስጥልን እንላለን። ወደ ውጭ እንወጣና ደግሞ መኪናዋ ምን ትመስላለች የካሜራ ባለሙያዎች ቀድማችሁ ሄዳችሁ ቦታው ላይ እንድታስተካክሉ በአክብሮት እንጠይቃለን። መኪናውን ርክክብ ደግሞ እዛ በአካል የምንፈጽም ይሆናል። በድጋሚ ስለመጣችሁ ቃለች ደስ ይላል። አምሮብኛል። ሸበቅረቅ ታባት እናሳ ልዑልና ንጉስ እናሳ ቴንክ ዩ ነበር ቴንክ ዩ ኑርድ እንያት ፊልም በኢንተርናሽናል ደረጃ አስተዋውቃለሁ። አንድ ሲማም አብረን ለምን ፊልም አንሰራም ጋሼ? ተዘጋጅቶልሃል እኮ ማርያምን በኢንተርናሽናል ደረጃ እኮ አስተዋውቃለሁ። አንድ ሲማም ልጅ እንስራ አብረን ብንሰራ ደስ ይለኛል። እንዴ ተዘጋጅቷል። ፖስተሩ ሁሉ ወጥቷል። አረ እውነት እኔ ራሴ ጠፍታኝ። አረ በእውነት ፖስተሩ በትልቅ እስኪ በእውነት ዋው! አረ ታላላቅ ጓደኞቹ እስኪ እኔ እንጀምራለን። ግቡ ችግር የለም። እኔም ልግባ። ችግር የለም። ፎቶዎቹ ስላሉ በደንብ እንትን ይለቀቃሉ ሁላችንም። እሺ ነው እስኪ በእናታችሁ ቁልፉ እንግዲህ ይሄ አለ። በዚህ አይደለም ምን ከፍተው ኤኒዌይስ ግን ያሰለ ነው የኔ አባት። እስኪ ነው ባሳያችሁ እስኪ መኪናቸው እስኪ ዋው 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 መኪናዋ እንግዲህ እቺ ትመስላለች ጋሽ። እስኪ አንዴ በር ከፍተን እናስገባቸው። እቺ ዋው 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 ጋሼ እንግዲህ ያው ቁልፏቺ ትመስላለች። የሚያጨበጭብ የለም፣ ሁሉም ስልክ ይዟል። የቢዋይዲ ኤሌክትሪክ መኪና አንጋፋው አርቲስት ሰለሞን ተካ በዛሬው ዕለት እንግዲህ እውን ያው ቃል በመግባት ብቻ አይደለም፣ ይሄው ዛሬ መኪናዋን ይዟት ነው የሚሄደው። በተለይ እንግዲህ ይሄኛው ቁልፉ ነው። ቁልፉ ደግሞ ቢጠፋበት ማስተር ካርድ አለ፣ ማስተር ካርድ ነው። በዚህኛው መክፈት ይችላል ማለት ነው። ይሄ ሪዘርቭ ቁልፍ ነው። ስለዚህ ይሄ አስተዋጽኦ ያደረጉልን በተለይ ብሩክ ሪል ስቴት ምስጋናችንን በድጋሚ እናቀርባለን። ቲክቶከር አዶናይ ደግሞ ይሄ ቻሌንጅ በአጭር ጊዜ እንዲሳካ ስላደረገልን ክብረት ይስጥልን፣ በድጋሚ እናመሰግናለን። ይሄ ፕሮግራምም እንዲሳካ ደግሞ እገዛ ያደረጉ ተቋማትና ግለሰቦችን በሙሉ ይህንን የምታዩትን የተንጣለለ ሆቴል ደግሞ ዛሬ ከዚህ ስነ ስርዓት በኋላ ደግሞ የኮክቴል ስነ ስርዓትም ተዘጋጅቶልናል። ኮክቴል ግብዣም ይኖረናል። ስለዚህ ሰሌ ዛሬ መኪናዋን እያሽከረከርክ መሄድ ነው ወደ ቤት። እንግዲህ እስኪ ጭብጨባ። ዛሬ መኪናዋን እያሽከረከርክ መሄድ ነው ወደ ቤት። እንግዲህ እስኪ ጭብጨባ ሁላችሁም ኑ እስኪ በእና ጋሼ በዚህ የኔ አባት ቢቢ ባርጓት እንግዲህ ቆጥ ኖ ችግር የለውም። ከኋላ በዚህ ማመቻ ኖ እስኪ ጋሼ አረረረ ቢቢ እናድርጋታለን። እስኪ ይኸው ፎከስ ቪዲዮና ፎቶ ይሰራል። ቴንክ ዩ ፎከስ ቴንክ ዩ ሶ ማች። እንዴት ነው ጋሼ? ክፈቱላቸው፣ በር ይከፈት እስኪ ክፈቱላቸው እና አስገቧቸው። ቅዱሴ ክፈት በር። ኖ ልጆች የታሉ? ልጆችም ከኋላ ይግቡ። አንዴ ልግባ ነው እነሱ። ኑ ልጆች በቃ እናዛ የታባቱ የሰር ጋሼ የኔ አባት በጣም ደስ ብሎኛል። መኪናው በጣም ነው የሚያምረው። ቴንክ ዩ አሜን 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 አሜን። ኑ ወደ እንንዳት እንደ ጋሼ ምንድነው መንጃ ፈቃድ አልወጣም ገና? ሲወጣ እንነዳታለን አብረና። ኑ በል ወደ ግብዣችን እንመለሳለን። ደስ አላችሁ ልጆች? በጣም ወደውታል። እሺ ኑ በሉ አሁን ወደ ኮክቴል ግብዣችን። ማናጀሬ ነው እንመሳሰላለን። ኑ በሉ የፈጠነ ነው። ኑ ልጆች
Yes, I. कैसा नहीं? እንዳት እንደጋሽ ምንድነው መንጃ ፍቃድ አልወጣም ገና ሲወጣ እንዳታለን አብረና ኑ በል ወደ ግብዣችን እንመለሳለን። ለሰራችሁ ልጆች አሪፍ ነው አገሽ ወደውታል ጋሽ ኑ በል ወደ ኮክቴል ግብዣችን ማናጀሩ ተመሳሰላለ ማለኝ ለርሶ አንድ ስጦታ አለኝ እዚህ ጋር ይኸው ሌላ ስጦታ አለኝ ለጋሽ ሰሎሞን እንግዲህ መስጠት እፈልጋለሁ። ጋሼ የኔ አባት እንኩ እስኪ በጭብጨባ አግዙኝ በእናታችሁ። ይከፈት እናግዘት በሎ እስቲ ምን ይመስላል? እስኪ ወረደ ተቀምጣለህ። እናዝሮ እንደዚህ ሳቡት ወረ ላይ ትንሽ ስለሱ ስለሽልማቱ እናወራበታ። አትከታተሉን ወደ ካሜራ አርጉ። እንደዚህ ወደዚህ ሲያብርሽ አንዳንዴ ወደዛ እንዴት ነው ትንሽ ነገር አውራ ብዬ ነው። ከዛ ስፔስ አድርገው ብዬ ነው። እሺ በጣም የምንወደው ወንድማችን ይሄ ቻሌንጅ እንዲሳካ ትልቅ አስተዋጽኦ ያደረገው እንግዲህ ምንም እንኳን አስጀማሪና ጠንሳሽ አዶናይ ነው። ዛሬ ደግሞ የራሴም ደግሞ ስጦታ አለን እያለ ነው። ስጦታው ምንድነው የሚለውን ወደ ላይ እናሳያችኋለን። ከዛ በፊት ግን የሚለው ነገር አለን። ጋሼ እንግዲህ ስዕል ናችሁ እናንተ የኢትዮጵያ ስዕል እንግዲህ ስዕል ናችሁ እናንተ የኢትዮጵያ ስዕል ማለት ነው። ለዘላለም መስታወስ ያለብን ግዴታችን ነው እናንተን ማስታወስ። የሰራችሁ ትልቅ ነገር አለ በመንፈሳዊ ደረጃ ማለት ነው። አመሰግናለሁ። እንደ ኢትዮጵያ ሕዝብም ሁላችንም እናመሰግናችኋለን። ወጣቶችም የእናንተ አራያ እንከተላለን። በመንፈሳዊ ደረጃ እናመሰግናለን። የስዕል ደግሞ ያው ስዕል ስለሆኑ ስዕል አምጥቻለሁ። እንግዲህ እኔ ደግሞ እዚህ ላይ ከአዶናይ የምወዳት ቋንቋ አለች፣ አለመወዳደቅ። ማናችንም በተሰጠን ስራ ላይ አለመወዳደቅን ማሰብ አለን። እንወዳደቃለን፣ እንነሳለን። በጣም መውደቅ ተራ እንትነት፣ መወዳደቅ ግን ብዙ ነው። ብዙ ቻሌንጅ አለው። እሱ አስቦት ሊሆን ይችላል። መወዳደቅ ይበዛል፣ ምክንያቱም ብዙ መከራዎች አሉት። ስለዚህ አዶናይ በመወዳደቅ ውስጥ በመነሳት ታላቅ ሰው ሆነሃል። እኔም በመወዳደቅ ውስጥ ታላቅ ሰው ሆናለሁ። አሁንም ሞገስና ክብር ሰጥተኸኛል። ከፈጣሪ በታች ዜር ይስጥልኝ። በጣም ነው የማመሰግነው። አዶናይ በመወዳደቅ ውስጥ በመነሳት ታላቅ ሰው ሆነሃል። እኔም በመወዳደቅ ውስጥ ታላቅ ሰው ሆናለሁ። አሁንም ሞገስና ክብር ሰጥተኸኛል። ከፈጣሪ በታች ዜር ይስጥልኝ። በጣም ነው የማመሰግነው። ዋናው ነገር ዛሬ እንግዲህ እንዲህ ባለ ስነ ስርዓት እንድናደርግ ያስገደደን ነገር ሌሎችም በጣም የምንወዳቸው የምናከብራቸው በተለያየ ሙያ መስክ አሉ፣ ከአርቲስቶችም ውጭ ያሉ ሌሎች አካላት ደግሞ ይህንን አርያ በማድረግ እንደዚሁ የመኪና ርክክብ እንዲያደርጉ የምንወዳቸውን የምናደንቃቸውን በህይወት እያሉ ማመስገን መቻል አለብን፣ ማወደስ መቻል አለብን ብለን ነው ዛሬ የተነሳ ነውና ለዛም ነው ለጋሽ ሰሌ ክብር ይገባዋል ለሰራው ስራ። እንግዲህ ቻሌንጁ እንደምታውቁት በተለይ ማህበራዊ ድረገጽ ላይ ሲዘዋወር ነበር። ጋሽ ሰሌ በታክሲ እየተጋፋ ይሄድ ነበረ። አለመታደል ሆኖ ነው እኛ ሀገር ኢትዮጵያ ስለሆነን እንጂ እንደሱ ያሉ በተለያዩ ዓለም ላይ ያሉ ፊልም ሰሪዎች፣ ቲያትር ሰሪዎች ተከብረው እጅግ ቅንጡ የሆኑ መኪናዎችን የሚነዱበት ሁኔታ ነው ያለው። ኢትዮጵያውንና ደግሞ እንደዚህ ሆነ። ግን ደጋግ የሆኑ ኢትዮጵያውያኖች አሉ። በተለይ በዚህ አጋጣሚ ብሩክ ሪል ስቴትንም እባካችሁ ደጋግማችሁ አመስግኑልን። ትሪፕል ኢል ሆቴልንም ይሄ ፕሮግራም እንዲሳካ ስላደረገ፣ ሌሎችም የመገናኛ ብዙሃን ባለሙያዎች፣ የሶሻል ሚዲያ ተጽዕኖ ፈጣሪዎች በዚህ ሰዓት ቀጥታ
በተለያየ ማህበራዊ ድረገጽ እየተሰራጨ ነው። በጣም በርካታ ሰዎችም እየደወሉልን ነው። እናንተም ስለመጣችሁ ለጊዜያችሁ እናንተንም አሜን እናመሰግናለን። ወደ ውስጥ እንግባ። አንዴ በእነሱ እንጀምር፣ በጋሼ እንጀምር። በጋሼ ክራውድ እንዳይሆን የያዙልን ኤሌቬተሩ። ጋሼ ኤሌቬተሩ በዚህ ነው። ሃይ ቤቢ ወደ ሽልማቱ ይኸው ይግለጧት እስኪ ከታች ጀምር። ይከፈቷት እስኪ ይከፈት 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 ይከፈት። በጣም ነው የሚያምረው የኔ አባት። በጣም 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 የሚገርም ነው በእውነት በጣም ያምራል። በጣም ይሄ ያንጸባርቃል። ደግሞ ሰሎሞን ነው ትንሹ እዚህ ነው። ያምራል በጣም ያምርቦታል። በጣም ነው የሚያምረው። ባቺ በቤቱ ላይ ተሰቀላለች። እዚሁ መሀላችን አለና ይሄንን ስራ የሰራው ራስን እስኪ ያስተዋውቅ። ወንድም አለም ቴንክ ዩ ወንዴ አርት እባላለሁ። እርሶን በመሳሌ ታድያለሁ። የኔ አባት አመሰግናለሁ። ቻይ ስላልከኝ ጎበዝ አኩተኛ እውነት ዋው። እሺ ፎቶ ያዟት ነው ያዟትና አዎ ከዛ ወደ ውስጥ እንባ። አሪፍ ካሜራውን ላስኪማ አሪፍ ታዲያስ ፈገግ ጋሽ ሰሌ አንድ ያስፈልገናል። በጣም ነው የምታምረው። ደስ ያለ በጣም ወይ ተነቅሎበት እሱማ ለዘመን አሳቀም አይደለ ገና ጊዜው የእርሶ ነው የኛ ነው። የታባቸው አንዴ ሁለታችን አንዴ እንገማት አንዴ ውስጥ እንግባ እስኪ አንዴ ፖርትሬት ትላንት ስቄ ነበር እንዴ? አሜዚንግ። እሺ ጋሼ መኪና ውስጥ ላስገባ? ከነ ቤተሰብ ኑ ያዙ። አንዴ መብራት አንዴ ለፒክቸር መብራት ያዟት ልጆች ናና ቤቢ ያዝና አሎኒ አብራ ወይ አንተ ልጆች ያዙት። እሺ አሪፍ ማሚ ትንሽ ጠጋ በይላችሁ ለልጆች ጋሽ ሰሌ እዚህ ጋር ቢሆን ግን አይሻልም? ፎከስ ጎረምሱ ታቅበ ደስ ያለ ቤት በእግር የለም በጣም ጉድ እኔ ሁሌ አርፋጅ ነኝ ባይዘው አደዛች ልዕልት መስለሻል ዛሬ ቀሚሲን አቤት ያዘኩን ጠይቀኝ። ኦኬ አና ማሪ አንዱ እንግባ ኤሌቬተሯን እንያዛት። ምኑ እንዴት አናሳ በደምብ ዘፈን ተከፍቶ ነው ቆጥ ጎበዝ ያዝልኝ በእናትህ። ዋትስአፕ አየሁ ይላኩልህ መሰለኝ። እንዴት ነበር ድንግጥ አልሻ? አሁን እኮ መከራችን እኮ ወደ ውስጥ ገና ነው። ስታምሪ ሆንሽ አንቺ ደግሞ እናቴ ትሙት በጣም ታምሪ ነው። ቀልቤ ነው ግዙፍ ያደረግሽው። በቀን አልኩኝ እኮ ሊዛ ኤሌቬተር እና መኪና አሁን እኮ ነው ያቆመው። በቦክስ የመታሽ ልጅ አውቄ ነው። አስተው እያየሁት በዚህ